ሰዎች አንተን በሚመለከቱ ጊዜ መጀመሪያ የሚያስተውሉት ነገር ፊትህን ነው። እናም ብዙ ሰዎች በፊት ስባቸውና ድርብ አገጫቸው ምክንያት ማራኪነታቸውና በራስ መተማመናቸውን እያጡ ይገኛሉ። ለዚህም በሚል በርካታ ገንዘብ ከፍለው የፊት ሰርጀሪ ይሰራሉ። አንዳንዶቹ ደግሞ ለዚህ ችግር ጄኔቲክሳቸውን ይወቅሳሉ። በእርግጥ የፊትና የመንጋጋ ቅርጽና አቀማመጥን የምትወስደው ከወላጆች ነው። ሆኖም ግን በፊት ላይ 43 የሚሆኑ የፊት ቅርጽን የሚወስኑ ጡንቻዎች ይገኛሉ። እናም ጡንቻዎች አሉ ማለት ደግሞ መቀየር የሚችል ነገር አለ ማለት ነው። ስለዚህ በዚህ ቪዲዮ በፊት ላይ የተከማቸውን ስብ ያለምንም ሰርጀሪ በቀላሉ በማጥፋት የተስተካከለ የፊት ቅርጽ እንዲኖር የሚያደርጉ 6 ውጤታማ ዘዴዎችን የማሳይ ይሆናል። በተጨማሪም ቪዲዮውን እስከ መጨረሻው ድረስ ካየው በአጭር ጊዜ ውስጥ የተስተካከለ የፊት ቅርጽ እንዲኖር የሚያደርጉ 5 ቀላል ኤክሰርሳይሶችን አሳያለሁ። አንደኛ፣ የውሃና የጨው ክምችት ወይም ወተር ሪቴንሽን። አንዳንድ ሰዎችን አስተውለ ከሆነ ሙሉ ሰውነታቸው ቀጭን ሆኖ ነገር ግን ፊታቸውና አገጫቸው ስር የተከማቸ ስብ አላቸው። ሆኖም ግን ይህ ነገር ስብ ላይሆን ይችላል። እስቲ አንድ ጥያቄ ልጠይቅህ። ጠዋት ከእንቅልፍ ስትነቃ ፊትህ ከትላንትናው ይልቅ አብጦና ወፍሮ ታይቶ ያውቃል? ብዙ ጊዜ የፊት ውፍረት የሚመስለን ነገር ግን ትክክለኛ ስብ ሳይሆን በፊት ላይ የተከማቸ ፈሳሽ ወይም ወተር ሪቴንሽን ሊሆን ይችላል። ይህ የሚሆነው በምትመገበው ምግብ ውስጥ በሚገኘው አንድ ንጥረ ነገር ምክንያት ነው። ብዙ ጊዜ ከመተኛት በፊት ጨው የበዛባቸውን ምግቦች ልክ እንደ ቺፕስ፣ ፒዛ ወይም የታሸጉ ምግቦች የመሳሰሉትን በልተ ከሆነ ሰውነት ያንን ጨው ለማቅለጥ ሲል ከፍተኛ መጠን ያለው ውሃ በሰውነት አሙቆ ይዛል። እናም ይህ ውሃ ደግሞ ብዙ ጊዜ በፊትህና አገጭህ ስር በመከማቸት ፊትህ ያበጠ እንዲመስል ያደርገዋል። የዚህ መፍትሄ ደግሞ የምትመገበውን የጨው መጠን መቀነስና በቀን ቢያንስ ከ2 እስከ 3 ሊትር ውሃ መጠጣት ነው። ይህም ሰውነትህ ትርፍ ውሃና ሶዲየምን በሽንት መልክ እንዲያስወግድ ያደርገዋል። ይህ የተከማቸ ውሃ ተወገደ ማለት ደግሞ በአጭር ጊዜ ውስጥ የፊት እብጠትን በመቀነስ ማራኪ የፊት ቅርጽ እንዲኖር ያደርጋል። ሁለተኛ፣ የተዛባ የእንቅልፍ ሰዓት። ብዙ ጊዜ ማታ ቲክቶክ ላይ ስክሮል እያደረግኩ ወይም ፊልም እያየ ካመሸ በኋላ በነጋታው ፊትህን በመስታወት ስታየው ፊትህ ልክ እንደ ህፃን ልጅ ፊት ተኮፍሶ ታገኘዋለህ። ይህ የሚሆንበት ዋና ምክንያት ሰውነት በቂ እንቅልፍ ባለማግኘቱ በአግባቡ ስለማያገግም ነው። በቀን ውስጥ ለ4 እና 5 ሰዓታት ብቻ የምተኛ ከሆነ በፊት አካባቢ የሚገኙት ጡንቻዎች እንዲዳብሩና እንዲጠነክሩ የሚያስችል በቂ ጊዜ አይኖራቸውም። በተጨማሪም በቂ እንቅልፍ አለመተኛት በፊት አካባቢ ያሉትን እጢዎች የበለጠ ፈሳሽ እንዲቋጥሩ ያደርጋቸዋል። ይህም ፊትህን የበለጠ ያበጠ ያስመስለዋል። የዚህ መፍትሄ ደግሞ በቀን ከ7 እስከ 8 ሰዓታት ወጥ የሆነ እንቅልፍ ማግኘትና ከመተኛት በፊት ከስልክ መራቅ ነው። እናም ይህንን ማድረግ የእንቅልፍን ጥራት በማሻሻል የፊት እብጠትን ይቀንሳል። ሶስተኛ፣ በአፍ መተንፈስ። ይህንን ነገር ብዙ ሰዎች አያውቁትም። ነገር ግን አተነፋፈስ የፊት ቅርጽን በእጅጉ ያበላሸዋል። አብዛኛውን ጊዜ በአፍህ መተንፈስ የመንጋጋ ጡንቻዎች እንዲላሉና በአገጭ ስር ትርፍ ስጋ እንዲከማች ያደርጋል። ይህም በጊዜ ሂደት የፊትህን ቅርጽ ያበላሸዋል። የዚህ ችግር መፍትሄም ሚዊንግ ይባላል። ብዙዎቻችን ምላሳችንን ከአፋችን በታችኛው ክፍል እናስቀምጣለን። ይህ ልምድ ግን በአገጭ ስር ትርፍ ስጋ እንዲንጠለጠል ያደርጋል። ከዛሬ በኋላ ግን ሁል ጊዜ ምላስህን ሙሉ ለሙሉ ከላንቃ ጋር አጣብቀ በመያዝ አፍህን ከድነ በአፍንጫ ብቻ ተንፍስ። ይህንን በምታደርግበት ቅጽበት አገጭህ ወደ ላይ ሲነሳ ትመለከታለህ። ይህንን የምላስ አቀማመጥ ዘዴ ልምድ ካደረከው ምንም ሳትለፋ በአገጭህ ስር የተከማቸውን ስጋ ወደ ውስጥ እንደተሳበ እንዲቆይ ታደርጋለህ። ይህንን ዘዴ በቀን ለ5 ወይም 10 ደቂቃዎች በመለማመድ የተስተካከለ የፊት አቀማመጥ እንዲኖር ማድረግ ትችላለህ። አራተኛ፣ አጠቃላይ የሰውነት ስብ። ምንም አይነት ዘዴ ብትጠቀም አጠቃላይ የሰውነት ስብ መጠን ከፍተኛ ከሆነ በጉንጭህና አገጭ አካባቢ ስብ መከማቸቱ የማይቀር ነው። ከዚህም በላይ አስከፊው ነገር ደግሞ የፊትህ ስብ ብቻ ለይተ መቀነስ ያለመቻል ነው። ይህንን ለማስቆም የግድ የሰውነት ስብ መጠንን መቀነስ አለብን። ለዚህም በቀላሉ አመጋገብን በማስተካከል ስፖርታዊ እንቅስቃሴዎችን በመስራትና በቂ እረፍት በማድረግ በአጭር ጊዜ የሰውነት ስብ መጠንን መቀነስ ትችላለህ። የሰውነት የስብ መጠንን ከቀነስክ ፊትህን በራሱ ጊዜ እየተስተካከለ ይመጣል። በተጨማሪም የሰውነትህን የስብ መጠን እንዴት በአጭር ጊዜ መቀነስ እንደምትችል ማወቅ የምትፈልግ ከሆነ በዚህ ዙሪያ በሰፊው የሰራሁት ቪዲዮ አለ። ሊንኩን ዲስክሪፕሽን ላይ የማስቀምጥልህ ይሆናል። አምስተኛ፣ አመጋገብ። ጥሩ አመጋገብ ሰውነትህና ፊትህ በአግባቡ የተዋቀረ እንዲሆን ያደርገዋል። በተቃራኒው ደግሞ በውስጣቸው እንደ ካርቦሃይድሬት፣ ሶዲየም፣ ስኳርና ቅባት በብዛት የያዙ ምግቦች ፊትህ በራሱ ፈሳሽን አምቆ እንዲይዝ ያደርጉታል። እናም ፊትህ ያበጠ እንዲመስል ያደርገዋል። ለምሳሌ እንደ ጣፋጭ ምግቦች፣ ለስላሳ መጠጦች፣ የታሸጉ ምግቦች፣ ዳቦ የመሳሰሉት ምግቦች
በውስጣቸው ከፍተኛ የስኳርና የቅባት መጠን ይይዛሉ። እናም እነዚህን ምግቦች አዘውትረ በምትመገብበት ጊዜ በፊት አካባቢ ፈሳሽ እንዲከማች ያደርጋሉ። የዚህ መፍትሄም በተቻለ መጠን ከላይ የጠቀስናቸውን ምግቦች በመቀነስ በአንጻሩ ደግሞ በፕሮቲንና በፖታሺየም የበለጸጉ ልክ እንደ እንቁላል፣ አቮካዶ፣ ሙዝና ስፒናች ያሉ ምግቦችን ተመገብ። በአመጋገቡ ውስጥ በፖታሺየም የበለጸጉ ምግቦችን ማካተት ሶዲየም የሚያመጣውን የፊት እብጠት በእጅጉ ይቀንሳል። እንደ ሙዝ፣ አቮካዶና ስፒናች ያሉ ምግቦች ደግሞ በሰውነት ውስጥ ያለውን የፈሳሽ መጠን ሚዛናዊ ያደርጋሉ። እነዚህን ምግቦች አዘውትረ በመመገብ በአጭር ጊዜ ማራኪ የፊት ቅርጽ እንዲኖር ማድረግ ትችላለህ። ስድስተኛ ጭንቀትን መቀነስ። ከፍተኛ ጭንቀት በሰውነት ውስጥ አንድ መርዛም የሆነ ሆርሞን እንዲመረት ያደርጋል። ይህም ሆርሞን ኮርቲዞል ይባላል። እናም ይህ ሆርሞን የሰውነትን የኢንሱሊን መጠን በመጨመር በሰውነትና ፊት አካባቢ ስብ እንዲከማች ያደርጋል። የዚህ መፍትሄም በተቻለ መጠን ኮርቲዞልን ለመቀነስ መሞከር ነው። ይህም ወክ ማድረግ፣ ሜዲቴሽን፣ ቀለል ያሉ እንቅስቃሴዎችን መስራት፣ ልክ እንደ ቡና፣ ሻይና ቸኮሌት ያሉ በውስጣቸው በብዛት ካፊንን የያዙ ምግቦችና መጠጦችን መቀነስ ከቻል የኮርቲዞል ሆርሞንን በመቀነስ የሰውነት የስብ መከማቸትን መቀነስ ትችላለህ። አሁን ደግሞ ቅድም ቃል የገባውልህን በአጭር ጊዜ ውስጥ የተስተካከለ የፊት ቅርጽ እንዲኖር የሚያደርጉን የፊት ዮጋ ኤክሰርሳይሶችን እናያለን። የመጀመሪያው ኤክሰርሳይዝ በምስሉ ላይ እንደምትመለከተው እስክሪብቶ በአፍ በመያዝ ወደ ላይና ወደ ታች አንቀሳቅሰው። ይህንን ኤክሰርሳይዝ በየቀኑ 100 ድግግሞች በመስራት የተስተካከለ የመንጋጋ ቅርጽ ወይም ጆ ላይን እንዲኖር ማድረግ ትችላለህ። ሁለተኛ ቫውል ሳውንድስ ሜተድ። ይህ እንቅስቃሴ በምስሉ ላይ እንደምትመለከተው ድምጽህን ሳታሰማ ኦ እና ኢ ቃላቶችን ደጋግመህ ማለት ነው። ይህንንም ኤክሰርሳይዝ በ15 ድግግሞች ለ3 ዙር ስራ። ይህን እንቅስቃሴ መስራት የፊት ቆዳ እንዲወጠርና እንዲዘረጋ በማድረግ በፊት ላይ የተከማቸ ስብ እንዲበተን ያደርጋል። ሶስተኛ ሚዊንግ። ከላይ እንደጠቀስነው ይህ እንቅስቃሴ በቀላሉ ምላስን ሙሉ በሙሉ ከላንቃ ጋር አጣብቀ መያዝ ነው። ይህ እንቅስቃሴ ልምድ ካደረክ በቀላሉ ከአገጭ ስር የተከማቸውን ስብ ማጥፋት ትችላለህ። አራተኛ ማስቲካ ማኘክ። ማስቲካ ማኘክ ሁሉንም የመንጋጋው ጡንቻዎች በአንድ ጊዜ እንዲንቀሳቀሱ ያደርጋል። ስለዚህ በቀን ለ15 ደቂቃ ማስቲካ በማኘክ የተስተካከለ ጆ ላይን እንዲኖር ማድረግ ትችላለህ። ነገር ግን ማስቲካም ይሁን ሌላ ነገር በምትመገብበት ጊዜ በፍጹም በአንድ መንጋጋ በኩል ብቻ ማኘክ የለብህም። ምክንያቱም ሁል ጊዜ በአንድ መንጋጋ ብቻ የምታኝክ ከሆነ በዛ ሁል ጊዜ በምታኝክበት በኩል ያሉ ጡንቻዎች እንዲዳብሩና እንዲጠነክሩ ታደርጋለህ። ይህም በጊዜ ሂደት የፊትህን ቅርጽ እንዲበላሽ ያደርገዋል። አምስተኛ ፌስ ማሳጅ። ይህ ማሳጅ በአጭር ጊዜ የፊትህን ቅርጽ የመቀየር ኃይል አለው። አተገባበሩም በመጀመሪያ የተወሰነ ቫዝሊን አርግ። ይህም እጅህ በቀላሉ በፊት ላይ እንዲንሸራተት ያደርጋል። በመቀጠልም በምስሉ ላይ እንደምትመለከተው ጣቶችን በመጠቀም በቀስታ ከአገጭህ መስመር ጀምረ እስከ አንገት ድረስ በኃይል ሳበው። ይህ እንቅስቃሴ በቀላሉ በፊት ላይ የተከማቸውን ፈሳሽ በመበታተን በአጭር ጊዜ ውስጥ ማራኪ የፊት ቅርጽ እንዲኖር ያደርጋል። ይህን እንቅስቃሴ በየቀኑ ለ3 ደቂቃዎች በመተግበር በአጭር ጊዜ ትልቅ ለውጥን ማምጣት ትችላለህ። በመጨረሻም አንተ ይህንን ቪዲዮ እያየ ከሆነ ራስን መለወጥ ትፈልጋለህ ማለት ነው። ነገር ግን ይህንን ቪዲዮ ከከፈቱ ሰዎች ውስጥ ይህንን ቪዲዮ እስከ መጨረሻው ድረስ ተመልክተው ወደ ተግባር የሚገቡት እጅግ ጥቂት ሰዎች ናቸው። እናም ወንድሜ ራስ ላይ ለውጦችን ማየት የምትፈልግ ከሆነና ራስን መቀየር የምትፈልግ ከሆነ አሁን የነገርኩን ዘዴዎች ኮንሲስተንትሊ ሳታቋርጥ መተግበር ይጠበቅብሃል። በመጨረሻም ይህ ቪዲዮ ጠቃሚ ሆኖ ካገኘው ቪዲዮ ለብዙ ሰዎች እንዲዳረስ ላይክ ማድረግ እንዳትረሳ። በተጨማሪም ሁል ጊዜ በዚህ ቻናል ማራኪነትን የሚጨምሩ ቪዲዮዎች ሲለቀቁ ቀድሞ እንዲደርሱ ሰብስክራይብ አድርግ። ያልገባ ጥያቄ ወይም እንዲሰራ የምትፈልገው ሀሳብ ካለ ኮሜንት ላይ መጻፍ እንዳትረሳ።